आशिक हूँ मैं Parukis. Bonafide legend. सबके दिलों He's the Don. Shah Rukh Khan. It's a parallel. बादशाह सपने सजाना सपना हंसाना बस यही በኒው ዲሊ አውራ ጎዳናዎች ላይ I love you very, very much. बाबूजी ने कहा, सबने कहा पारो को छोड़ दो, पारो ने कहा शराब। एक दिन आएगा जब वो मैं यहाँ तुम्हें अपनी दुल्हन बनाने के लिए आया हूँ। ብቻውን የቀረው ወጣት मोहब्बत, प्यार, दोस्ती है। मुझे सबसे ज्यादा पसंद तुम्हारी ही आंखें। በ15 ዓመቱ አባቱን በካንሰር ተነጠቀ። ज़ारा से कितनी मोहब्बत करते। ብዙም ሳይቆይ ብቸኛ መጠጊያው የነበረችው እናቱም በእጁ ላይ ነፍሷ አለፈች። बार मैं उस आग में कूद जाऊंगा, उसके बाद इसमें शांति। ቤተሰብ የለም። मैं बचपन से तेरे प्यार के लिए तरस रहा हूँ। የሚደገፍበት ዘመድ ወይም ሀብት የለም። በፊልም ኢንዱስትሪ ውስጥ ደግሞ የሚያውቀው አንድም ዘመድ አልነበረም። ነገር ግን ይህ ወጣት አንድ ነገር ነበረው፣ ዓለምን ለመግዛት የተሰነቀ የማይበገር ህልም። ዛሬ ከ750 ሚሊዮን ዶላር በላይ የተጣራ ሀብት ያለው ከ3 ቢሊዮን በላይ አድናቂዎች ያሉት የዓለማችን ቁጥር 1 የፊልም ተከፋይ የዓለም ትልቁ የፊልም ኮከብ ነው። ሻህሩክ ካን። World's biggest movie star. Some people will say he is the biggest movie star. I've not come here to compete. I've come here to rule. ግን ይህ ሁሉ እንዴት ሊሆን ቻለ? ያ ሁሉ መከራ እና የብቸኝነት ሌሊት እንዴት ወደ ክብር ተቀየረ? የልጁን የአርያን ካህን መታሰር የፈጠረበትን ጥልቅ የቤተሰብ ፈተናና ስቃይ እንዴት ተወጣው? እና የህይወት አጋሩን ፍቅረኛውን ለማግኘትስ ምን ያህል መስዋዕትነት ከፈለ? ዛሬ የቦሊውድ ንጉስ የሻህሩክ ካንን እውነተኛ ያልተነገረና ልብ የሚነካ የህይወት ታሪክ እንመለከታለን። እንደተለመደው ይህ ማለዳ ፖድካስት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። कॉलोनी में आपके वालिद साहब क्या चाहते थे कि आप क्या बने? ህዳር 2 1965 እንደ አውሮፓውያን አቆጣጠር በኒው ዲሊ ከተማ መካከለኛ ገቢ ባለው አንድ ተራ ቤተሰብ ውስጥ አንድ ህፃን ተወለደ። ቤተሰቦቹ ስሙን ሻህሩክ አሉት። ትርጉሙም የንጉስ ፊት ማለት ነው። በወቅቱ ማንም አላወቀውም ይህ ትንሽ ህፃን ስሙን ይዞ እንደሚያድግ እናም አንድ ቀን የዓለም የፊልም ንጉስ እንደሚሆን። አባቱ ሚር ታጅ መሐመድ ካን የህንድ የነጻነት ታጋይና ጠበቃ ነበሩ። እናቱ ላቲፍ ፋጡማ ደግሞ ማህበራዊ ስራ የምትሰራ ጠንካራ ሴት ነበረች። የሻህሩክ ቤተሰብ ሀብታም አልነበረም። በኒው ዲሊ ራጅነር ናጋር በተባለ ሰፈር ውስጥ በተከራዩበት አነስተኛ አፓርታማ ውስጥ ነበር የሚኖሩት። አባቱ ብዙ የንግድ ስራዎችን ሞክረዋል። ሬስቶራንት ከፍተዋል። የትራንስፖርት ስራ ጀምረዋል። ነገር ግን በአብዛኛዎቹ አልተሳካላቸውም፣ ከስረዋል። ሆኖም አባቱ ለሻህሩክ ከገንዘብ በላይ የሆነ ትልቅ ውርስ ጥለውለት አልፈዋል። እሱም የህይወት ፍልስፍና፣ ትዕግስትና ለሰዎች ያለምንም ቅድመ ሁኔታ ፍቅርን መስጠት ነበር። በሴንት ኮሎምቦስ ትምህርት ቤት ሻህሩክ ተራ ተማሪ አልነበረም። በትምህርት ቤቱ እጅግ በጣም ጎበዝ፣ በስፖርት ደግሞ በተለይ በሆኪና በእግር ኳስ ወደር አልነበረውም። የትምህርት ቤቱን ከፍተኛ የክብር ሽልማት ሳዋርድ ኦፍ ዘ ኦነር በመውሰድ ነበር ያጠናቀቀው።
ብዙዎች በስፖርት ዓለም ትልቅ ደረጃ ይደርሳል ብለው ገምተው ነበር። ግን ውስጥ ውስጡን ሌላ የተደበቀ ፍቅር በልቡ እያደገ ነበር። የጥበብና የተውኔት ፍቅር። ሕይወት ደስ በሚል ሁኔታ እየሄደች ነበር። ሻሩክ የወጣትነት ሕልሙን እያለመ መጪ ጊዜው ብሩህ ይመስል ነበር። ነገር ግን የሕይወት ጨካኝ ገጽታ በሩን እያንኳኳ ነበር። የ15 ዓመት ታዳጊ እያለ ያ ሁሉ የተረጋጋና ፍቅር የሞላበት የቤተሰብ ሕይወት በአንድ ጀንበር ሊፈራርስ ነው። 1981 ዓመተ ምህረት የሻሩክ አባት ሚርታጅ መሐመድ በካንሰር በሽታ ክፉኛ ተጠቁ። በሽታው ፈጣንና ጨካኝ ነበር። ሻሩክ ገና የ15 ዓመት ታዳጊ እያለ አባቱን በሆስፒታል አልጋ ላይ የመጨረሻ እስትንፋሳቸውን ተነፈሱ። በኋላ ላይ ሻሩክ ያንን ምሽት ሲያስታውስ እንዲህ ብሎ ነበር። አባቴ ሲሞት ማልቀስ አልቻልኩም ነበር፣ ምክንያቱም ምን እየሆነ እንዳለ ለመረዳት ገና ልጅ ነበርኩ። የአባቱ ሞት ቤተሰቡን ብቻ ሳይሆን የእህቱን የሼህናዝን አእምሮ ሙሉ በሙሉ ሰባበረው። በተፈጠረው ከባድ ድንጋጤ ምክንያት እህቱ ክፉኛ ታመመች፣ አልጋ ላይ ወደቀች። አሁን መላው የቤተሰብ ኃላፊነት፣ የእህቱ ሕክምናና የቤት ውስጥ ወጪ በአንዲት ሴት ጫንቃ ላይ ወደቀ። በውድ እናቱ በላቲፍ ፋጡማ ላይ። እናቱ ልጆቿ እንዳይራቡና የባሏ ህልም እንዳይጠፋ ሌት ከቀን ሰራች። የነዳጅ ማደያዎችን ታስተዳድር ነበር። የህግ ስራዎችን ትሰራ ነበር። ሻሩክ ለእሷ ሲል በትምህርቱ ጠነከረ። ኮሌጅ ገባ። እናቱ የልጇን ስኬት ማየት ብቸኛ ምኞቷ ነበር። ነገር ግን እጣ ፋንታ ለሁለተኛ ጊዜ ሻሩክ ላይ ጨካኝ ሆነች። አባቱ በሞተ በ10 ዓመቱ በ1991 እናቱ በድንገት በደም ኢንፌክሽን ክፉኛ ታመመች። ሆስፒታል ገባች። ሻሩክ አባቱን ያጣበትን መንገድ ስለሚያውቅ በዚህ ጊዜ ግን እናቱን ላለማጣት ሌሊቱን ሙሉ ከሆስፒታል ውጭ ሆኖ ይጸልይ ነበር። ሻሩክ ያምን የነበረው አንድ ነገር ነበር። ሰዎች የሚሞቱት በሕይወታቸው ደስተኛ ሲሆኑ ነው ብሎ ያስብ ስለነበረ ወደ እናቱ ክፍል እየገባ ገና አልተሳካልኝም፣ ገና አልተመረኩም፣ አንቺ ከሌለሽ እጠፋለሁ እያለ ያስለቅሳት ነበር። ምናልባት በዚህ ምክንያት ሕይወቷ ይቆይ እንደሆነ በማሰብ ነገር ግን ተአምር አልተፈጠረም። እናቱ ላቲፍ ፋጡማ የሻሩክ ብቸኛ መጠጊያና የዓለም ብርሃኑ በዚያው ምሽት ሕይወቱ አለፈ። በ25 ዓመቱ ሻሩክ ካሃን ሙሉ በሙሉ ወላጅ አልባ ሆነ። ቤቱ ውስጥ የታመመች እህት፣ በኪሱ ውስጥ ደግሞ ምንም ገንዘብ አልነበረውም። ያን ዕለት ምሽት ኒው ዲሊ ለእሱ የጭንቅና የባዶነት ምድር ሆነችበት። በዚህ ጥልቅ ጨለማ ውስጥ ሆኖ ሻሩክ አንድ ውሳኔ ወሰነ። በሐዘን ተሰባብሮ መቅረት አልፈለገም። እናቱንና አባቱን ያዳነበት ምንም አይነት ሀብት ስላልነበረው በውስጡ አንድ ትልቅ ቁጭት ተፈጠረ። ከዚህ የሐዘን ምድር መውጣት እንዳለበት አመነ። እናም ጥቂት ልብሶችን በአንድ ትንሽዬ ቦርሳ ውስጥ ከተተ። በእጁ የነበረችውን ጥቂት ሳንቲም ይዞ ወደ ባቡር ጣቢያው አመራ። መዳረሻው የህልም ከተማ ሙምባይ ነበረች። ሙምባይ የህንድ የሲኒማ ልብ፣ የህልም ከተማ፣ ግን ደግሞ የብዙዎችን ተስፋ ጨልማ የምታስቀር ጨካኝና ግዙፍ ከተማ። በየቀኑ በሺዎች የሚቆጠሩ ወጣቶች ኮከብ የመሆን ህልም ሰንቀው ወደዚህ ከተማ ይጎርፋሉ። ጥቂቶች ሲሳካላቸው፣ አብዛኛዎቹ ግን በመንገዷ ላይ ይዋጣሉ።
በ1991 ሻሩክ ይህችን ከተማ ሲረግጥ በኪሱ ውስጥ የነበረው ጥቂት ሺህ ሩፒዎች ብቻ ነበሩ። በወቅቱ ከ$50 የማይበልጥ። ከእሱ ጋር የታመመች እህቱ ሺናዝ ነበረች። የሚሄድበት ቤት፣ የሚቀበለው ዘመድ ወይም የሚያውቀው የፊልም ዳይሬክተር አልነበረም። በመጀመሪያዎቹ ቀናት ሻሩክ የመኝታ ክፍሉ የሙምባይ አውራ ጎዳናዎች ነበሩ። በአንዳንድ ምሽቶች በባቡር ጣቢያዎች ውስጥ አደረ። በሌሎች ቀናት ደግሞ አውቶቡስ ማቆያ ላይ እና በባህር ዳርቻዎች በሚገኙ የድንጋይ አግዳሚዎች ላይ ተኛ። ሆዱን የሚሞላው በጎዳና ላይ የሚሸጡ ርካሽ ምግቦች ነበር። ነገር ግን በውስጡ የነበረው እሳት፣ ያ እናትና አባቱን ያጣበት ቁጭት የፈጠረው እሳት ለሰከንድም አልጠፋም። አንድ ምሽት ሻሩክ በታዋቂው ማሪን ድራይቭ ላይ ቆሞ የሙምባይን ሰማይ ጠቀስ ሕንፃዎችና ደማቅ መብራቶች ይመለከት ነበር። ኪሱ ባዶ ነው፣ ሆዱ ተርቧል፣ ግን አይኖቹ ላይ ተስፋ መቁረጥ አልነበረም። ጓደኛው ከጎኑ ቆሞ እያየው ሻሩክ እጆቹን ወደ አየር ዘረጋ። እናም ወደ ከተማዋ እያየ አንድ ታሪካዊ ቃል ተናገረ። አንድ ቀን ይህችን ከተማ በቁጥጥሬ ስር አውላታለሁ። सर का ताज होता है, एक चुटकी सिंदूर, वाह, हर औरत का ख्वाब होता है, एक चुटकी सिंदूर। क्या बात। एक बात बताऊं बब्बू, इस साल का फिल्म फेयर वाला अवार्ड तेरी बाटली अवार्ड मेरे लिए। अरे लेडीज एंड जेंटलमैन, आप सब ने मुझे मेरी चाहत से मिला। थैंक्स वेरी मच। I feel like the king of the world. ይህ ባዶ ኪሱን የነበረው ወጣት የተናገረው የእብደት ቃል አልነበረም፣ የቆሰለ የአንበሳ ጩኸት እንጂ። አባቱንና እናቱን የቀማችውን ዓለም በስኬት ሊበቀላት ቆርጦ ተነስቷል። ነገር ግን የቦሊውድ በሮች በቀላሉ የሚከፈቱ አልነበሩም። ፊልም ውስጥ ለመግባት በመጀመሪያ በአነስተኛ መስኮች ማለፍ ነበረበት። በዘመድ አዝማድና በታዋቂ ቤተሰቦች የሚመራው የቦሊውድ ፊልም ኢንዱስትሪ ውስጥ ማንም ለማያውቀው ለዚህ የጎዳና ላይ ወጣት የተከፈተ በር አልነበረም። የፊልም አዘጋጆች እንደዚህ ይሉት ነበር፣ ፀጉር በጣም ይበዛል፣ አፍንጫ ትልቅ ነው፣ የጀግና ቁመና የለህም እያሉ መለሱት። ስለዚህ ሻሩክ ያገኘውን የመጀመሪያው በር በኃይል አንኳኳ። ቴሌቪዥን። ከትንሽ ጊዜ በኋላ ፉጂ በተባለ የቴሌቪዥን ተከታታይ ድራማ ላይ አቢማንዮ ራሂ የተባለ ወታደርን ለመተወን እድል አገኘ። መጀመሪያ ላይ ሚናው እጅግ በጣም አነስተኛ ነበር፣ አልፎ አልፎ ብቻ ብቅ የሚል ገጸ ባህሪ። ነገር ግን ካሜራው ሻሩክን ወደደው። እያንዳንዱን እንቅስቃሴውን፣ በተፈጥሮ የሚወጣውን ፈገግታውንና በአይኖቹ ውስጥ ያለውን ጥልቅ ስሜት ዳይሬክተሩ ማየት ቻለ። በድንገት ያ አነስተኛ ሚና የድራማው ዋና ገጸ ባህሪ ሆኖ ተጻፈ። ድራማው በብሔራዊ ቴሌቪዥን ሲተላለፍ ህንድ በአዲስ ልጅ ፍቅር ወደቀች። እናቶች እንደ ልጃቸው አዩት። ወጣቶች የእሱን የፀጉር ስታይልና አረማመድ መኮረጅ ጀመሩ። ወጣት ሴቶች ደግሞ በፈገግታው ተማረኩ። በመቀጠልም ሰረከስ በተባለ ሌላ ታዋቂ ድራማ ላይ ሰራ። በአጭር ጊዜ ውስጥ ሻሩክ በየቤቱ የሚታወቅ የቴሌቪዥን ኮከብ ሆነ። ግን ሻሩክ ደስተኛ አልነበረም። የቴሌቪዥን ስክሪን ለሱ ህልም በጣም ጠባብ ነበር። ማሪን ድራይቭ ላይ ቆሞ የገባው ቃል የቴሌቪዥን ኮከብ ሆናለሁ ሳይሆን ከተማዋን በቁጥጥሬ ስር
አውላታለሁ የሚል ነበር። እናቱ ከሰማይ ሆና እያየችው እንደሆነ ያምን ስለነበር ከዚህም የላቀ ትልቅ ነገር መስራት ፈለገ። ትልቁን የሲኒማ ዓለም ለመቀላቀል አንድ አደገኛ ውሳኔ መወሰን ነበረበት። በወቅቱ የነበሩት የቦሊውድ ትላልቅ ኮከቦች ጀግና እና አፍቃሪ ሆኖ መታየትን ብቻ ሲመርጡ፣ ሻሩክ ግን ማንም ተዋናይ ሊነካው የማይደፍረውን ስራን ሊያበላሽ የሚችል እጅግ አደገኛ መንገድን መረጠ። እሱ የመረጠው ጀግና መሆንን አልነበረም፣ ክፉ ገዳይ እና ጨካኝ መሆንን ቪለን ነበር። በህንዶች ቪለን የሚባለውን ገጸ ባህሪ ነበር። 1990ዎቹ መጀመሪያ ቦሊውድ በፍቅርና በጀግና ታሪኮች በሰከረችበት ዘመን አንድ ያልተጻፈ ሕግ ነበር። ዋና ተዋናይ ሂሮ ከሆንክ መጥፎ ሰው መሆን የለብህም። ህዝብ ይጠላሃል፣ ኬሪየርም ሙያህም ያበቃለታል። በዚህ ፍርሃት የተነሳ እንደ አሚር ካህንና ሳሊማን ካህን ያሉ የዘመኑ ታላላቅ ኮከቦች ክፉና ጨካኝ ገጸ ባህሪ ያላቸውን ስክሪፕቶች በተደጋጋሚ ውድቅ ያደርጉ ነበር። ሻሩክ ግን የሚያጣው የጀግና ስም አልነበረውም፣ ሪስክ መውሰድ ነበረበት። እናም ታዋቂዎቹ ኮከቦች የፈሩትንና የጣሉትን ስክሪፕት አነሳ። በ1993 ዓ.ም ዳር እና ባዚጋር በተባሉ ሁለት ፊልሞች ላይ እጅግ አደገኛ የሆነውን እርምጃ ወሰደ። ሻሩክ ፊልሙ ላይ ፍቅረኛውን ለማግኘት ሲል ሰውን እስከ መግደል የተጠናወተው ሳይኮፓትና ጨካኝ ነፍሰ ገዳይ ሆኖ ብቅ አለ። ከፊልሙ መለቀቅ በኋላ ያልታሰበ ተአምር ተፈጠረ። ተመልካቹ ይህንን ክፉ ገጸ ባህሪ ከመጥላት ይልቅ በእብደቱ፣ በስሜቱ ጥልቀትና በሚያስገርም የትወና ብቃቱ ፍቅር ያዘው። በቦሊውድ ታሪክ ለመጀመሪያ ጊዜ ተመልካች ጀግናውን ትቶ ለክፉ ሰው ማጨብጨብ ጀመረ። ሻሩክ የቦሊውድን ሕግ ሰበረው። በዚህም የፊልም ፌር ምርጥ ተዋናይ ሽልማትን ጠራርጎ ወሰደ። በድንገት ያ ማንም የማያውቀው የኒው ዲሊው ልጅ የህንድ ሲኒማ ትልቁ አነጋጋሪ ኮከብ ሆነ። በፊልሙ ላይ የሰው ፍቅረኛ ለመንጠቅ ማንኛውንም ወንጀል የሚሰራ እብድ መስሎ ቢታይም ከካሜራው በስተጀርባ በእውነተኛ ህይወቱ ሻሩክ ካህን እጅግ ስስ ልብ ያለው አፍቃሪ ነበር። ቦሊውድን ለመቆጣጠር በሚታገልበት በዚያ አስቸጋሪ ጊዜ ህይወቱን ሙሉ በሙሉ የሚቀይር ሌላ ከባድ ጦርነት ውስጥ ገብቶ ነበር። ጦርነቱም ከፊልም ዳይሬክተሮች ጋር አልነበረም። ጦርነቱ የልቡን ንግሥት ለማግኘት ከእርሷ ቤተሰቦች ጋር የሚደረግ የሞት ሽረት ትግል ነበር። ልጅቷ ጋውሪ ትባላለች። እሱ ገና ያልታወቀ ሀብት የሌለው ሙስሊም ወጣት፣ እሷ ደግሞ ከሀብታምና ጥብቅ ከሆነ የሂንዱ ቤተሰብ የወጣች ልጅ። ልዩነታቸው ሰማይና ምድር ነበር። ማንም ሰው ይህ ፍቅር ይሳካል ብሎ አላሰበም። ግን ሻሩክ በፍቅር ላለመሸነፍ ምን ያህል ርቀት ሊሄድ ይችላል? ወደ ኋላ ዓመቱ 1984 ነበር። ሻሩክ ገና 18 ዓመት ወጣት እያለ በአንድ የጓደኛው ድግስ ላይ ተገኝቶ ነበር። እዛም አንዲት የ14 ዓመት ታዳጊ ተመለከተ። ስሟ ጋውሪ ቺባ ትባላለች። ሻሩክ በአንዴ ፍቅር ያዘው። ሆኖም እጅግ አይናፋር ስለነበር ሂዶ ለማናገር 3 ሙሉ ዘፈኖች እስኪያልቁ መጠበቅ ነበረበት። በመጨረሻም ደፍሮ ዳንስ ጠየቃት። እሷም የወንድሜን ልጅ እየጠበቅኩ ነው ብላ መለሰችለት። ሻሩክ ግን ተስፋ አልቆረጠም። ቀስ በቀስ ልቧን አሸነፈው። ነገር ግን ይህ የፍቅር ታሪክ የቦሊውድ ፊልም አልነበረም። እናም በእውነተኛ ህይወት መሰናክሎች እጅግ ከባድ ነበሩ። የጋውሪ አባት ጥብቅ የህንዱ እምነት ተከታይና ወታደር ነበሩ።
ቤተሰቧም የተንደላቀቀ ኑሮ የሚኖር ነበር። ሻሩክ ደግሞ በእምነቱ ሙስሊም፣ በኑሮ ደግሞ ገና ምንም ያልያዘ እና በህብረተሰቡ እይታ ዝቅተኛ ወደ ነበረበት የተዋናይነት ሙያ ለመግባት የሚታትር ወጣት ነበር። የጋውሪን ቤተሰቦች ይህንን ግንኙነት በጽኑ ተቃወሙ። ሻሩክም ስሙን በመቀየር የሂንዱ ወጣት መስሎ ለመቅረብ ሞከረ፣ ግን አልተሳካም። በስተመጨረሻም ጋውሪ የቤተሰቧን ጫናና የሻሩክ ከልክ ያለፈ ስስት ሲከብዳት አንድ ቀን ለሻሩክ ምንም ሳትነግረው ኒው ዲልሊን ጥላ ወደ ሙምባይ ከተማ ኮበለለች። ሻሩክ በድንጋጤ ቀዘቀዘ። ዓለም የጨለመችበት መሰለው። ሻሩክ ምን ማድረግ እንዳለበት ግራ ገባው። እናቱ ላቲፍ ፋጡማ የልጇን ስቃይ ማየት አልቻለችም። እናም በወቅቱ የነበራትን 400 ሩፒ አውጥታ ሰጠችው። ሂድ የልብህን ንግሥት ፈልጋ አምጣት አለችው። ሻሩክ ጓደኞቹን ሰብስቦ ወደ ሙምባይ አቀና። ከተማዋ ግዙፍ ናት። ጋውሪ የት እንደምታርፍ አያውቅም። የሚያውቀው አንድ ነገር ብቻ ነው። ጋውሪ የባህር ዳርቻዎችን ትወዳለች። ለቀናት በሙምባይ ውስጥ ያሉትን የባህር ዳርቻዎች በሙሉ በእግሩ አሰሰ። ኪሱ ባዶ ሆኗል። ተስፋ ሊቆርጥ ሲል በስተመጨረሻ ወዳለው የጎራይ የባህር ዳርቻ መራ። እናም እዚያ በውሃው ዳርቻ ላይ ቁማ አገኛት። ተያዩ፣ ተላቀሱ፣ ተቃቀፉ። በዚያች ቅጽበት የሃይማኖት ልዩነት፣ የቤተሰብ ተቃውሞ ወይም የገንዘብ ማጣት ሊለያያቸው እንደማይችል ለራሳቸው አረጋገጡ። ያለ አንዱ መቆም አይችልም ነበር። በመጨረሻም የጋውሪ ቤተሰቦች በሻሩክ ጽናትና እውነተኛ ፍቅር ተሸነፉ። ጥቅምት 1991 የቦሊውድ ታላቁ የፍቅር ታሪክ በህጋዊ ጋብቻ ተቋጨ። ሻሩክ የልቡን ንግሥቱን አገኘ። እናትና አባቱ ቢሞቱም የራሱን አዲስ ቤተሰብ መሰረተ። አሁን የቀረው አንድ ነገር ብቻ ነበር፣ ማሪን ድራይቭ ላይ ቆሞ የገባውን ቃል ኪዳን መፈጸም። ከተማዋንና መላው የፊልም ዓለምን በቁጥጥሩ ስር ማድረግ። ዓመቱ 1995 ነበር። በህንድ የፊልም ታሪክ ውስጥ ብቻ ሳይሆን በመላው ዓለም ሲኒማ ውስጥ የማይጠፋ ትልቅ አሻራ ያሳረፈ አንድ ታሪካዊ ክስተት ተከሰተ። የወጣቱ ዳይሬክተር አዲቲያ ቾፕራ ዲልዋሌ ዱልሃኒያ ሊ ጃኤንጌ የተባለው ፊልም ለእይታ በቃ። እስከዚያው ዘመን ድረስ የህንድ ሲኒማ ጀግኖች ጠላቶቻቸውን በቦክስና በጠመንጃ የሚያሸንፉ ባለጡንቻዎች ነበሩ። ሻሩክ ግን ህጉን ቀየረው። እሱ የመጣው ጠላቱን ለመግደል ሳይሆን በፈገግታው፣ በቃላቱና በጥልቅ ስሜት የሰዎችን ልብ ለመስረቅ ነበር። ይህ ፊልም እብደት ሆነ። በዓለም ሲኒማ ታሪክ ረጅሙን ጊዜ የታየ ፊልም ሆኖ ታሪክ ተጻፈ። በሙምባይ ከተማ በሚገኝ አንድ ሲኒማ ቤት ውስጥ ለአንድ ዓመት አይደለም፣ ለሁለት ዓመት አይደለም፣ ለ25 ዓመታት ከ1200 ሳምንታት በላይ ያለማቋረጥ በየቀኑ በመታየት በዓለም ሲኒማ ታሪክ ረጅሙን ጊዜ የታየ ፊልም ሆኖ ታሪክ ጻፈ። በዚህ ፊልም ላይ ሻሩክ እጆቹን ወደ ጎን በሰፊው የመዘርጋት እንቅስቃሴውን ሲግኒቸር ፖዝ ለመጀመሪያ ጊዜ አስተዋወቀ። ይህ ቀላል እንቅስቃሴ የዓለም ሁለንተናዊ የፍቅር ምልክት ሆነ። ከዚህ በኋላ ሻሩክን የሚያቆመው ምንም ኃይል አልነበረም። እያንዳንዱ የሰራው ፊልም የቦክስ ኦፊስ ሪኮርዶችን ሰባበረ። ኩች ኩች ሆታ ሄ अंजलि एक बार भी तुमने नहीं सोचा कि क्या वो लड़की हमारे संस्कार, हमारी संस्कृति से रहेगा। इसका सामान रखवाते। ካቢ ኩሺ ካቢ ጋም मैं आपको वापस ले आऊंगा भैया, आपको वापस ले आऊंगा। जब भी पारो की याद आएगी मैं आऊंगा, जब भी खुद को दोषी पाऊंगा। देवदास No!
मोहब्बत के केस की सुनवाई। आशिक हूँ मैं ताई के लिए वोट देने की सबके दिलों እያለ የህንድን ባህል የቤተሰብ ፍቅርና ስሜትን ወደ ዓለም አቀፍ መድረክ ይዞት መጣ። እሱ ከዛ በኋላ ተራ ተዋናይ አልነበረም። ህዝቡ አዲስ ስም አወጣለት፣ ኪንግ ካን፣ የቦሊውድ ባድሻ፣ ዘ ባድሻ ኦፍ ቦሊውድ። በአጭሩ የፊልም ንጉሥ ተባለ። ተጽዕኖ ከህንድ ድንበር ተሻገረ። በዩናይትድ ኪንግደም፣ በአሜሪካ፣ በጀርመን፣ በመካከለኛው ምስራቅ እና በአፍሪካ የሻሩክ ካህን ስም የታዋቂነት ጣሪያ ላይ ደረሰ። የፈረንሳይ መንግስት ከፍተኛውን የክብር ሽልማት ሰጠው። በለንደን የማዳም ቱሶ ስም ምስል ዋክስ ስታተስ ከተሰሩላቸው ጥቂት የኤዥያ ሰዎች መካከል አንዱ ሆነ። በአንድ ወቅት በሙምባይ ጎዳናዎች ላይ ተርቦ ያደረው በኪሱ 40 ሩፒ ብቻ ይዞ የመጣው ወጣት አሁን በቢሊዮኖች የሚቆጠሩ ሰዎችን ልብ የሚገዛ በዓለም ላይ ተወዳዳሪ የሌለው ትልቁ የፊልም ኮከብ ሆኖ በዙፋኑ ላይ ተቀመጠ። ነገር ግን ለንጉሱ በትወና ብቻ መወሰን በቂ አልነበረም። እውነተኛ ንጉስ ለመሆን ከካሜራ በስተጀርባ ያለውን የቢዝነስና የሀብት ግዛት መቆጣጠር እንዳለበት ያውቅ ነበር። በሆሊውድም ሆነ በቦሊውድ ተዋናዮች በአብዛኛው ገቢያቸው በፊልም ክፍያ ላይ የተመሰረተ ነው። ሻሩክ ግን ከተራ ተዋናይነት አልፎ ብራንድ መሆን እንዳለበት ቀድሞ የተረዳ ሰው ነበር። ፊልም ካቆምኩ እንኳን የገንዘብ ግዛቴ መፍረስ የለበትም የሚል ጠንካራ የንግድ ፍልስፍና ነበረው። እናም የቦሊውድ ታላቁን የቢዝነስ ግዛት መገንባት ጀመረ። በ2002 ዓመተ ምህረት ከባለቤቱ ከጋውሪ ካን ጋር በመሆን ሬድ ቺልስ ኢንተርቴይንመንት የተባለ የፊልም ማምረቻ ድርጅት መሰረተ። ይህ ድርጅት ፊልም ብቻ አያዘጋጅም። በውስጡ ያለው ቪኤፍኤክስ ቨርቹዋል ኢፌክት ስቱዲዮ በህንድ ሲኒማ ውስጥ ትልቁና ዘመናዊው ነው። ዛሬ አብዛኞቹ የቦሊውድ ግዙፍ የሳይንስና የቪኤክስ ፊልሞች ሳይንሳዊ ውበታቸውን የሚያገኙት በሻሩክ ካን ስቱዲዮ ውስጥ ነው። ነገር ግን ትልቁ የቢዝነስ ስኬቱ የመጣው ከፊልም ውጪ ነበር። በ2008 ዓመተ ምህረት የህንድ ፕሪሚየር ሊግ IPL የክሪኬት ውድድር ሲጀመር ሻሩክ በሚሊዮን የሚቆጠሩ ዶላር አውጥቶ ኮልካታ ናይት ራይደርስ የተባለውን ቡድን ገዛ። ብዙዎች በማታውቀው ስፖርት ላይ ገንዘብን አታባክን ብለውት ነበር። ሻሩክ ግን የቡድኑን ዋጋ ከመሬት አንስቶ ሰማይ ያደረሰው። ዛሬ KKR በሊጉ ውስጥ እጅግ ውዱና በቢዝነስ ረገድ እጅግ ትርፋማ ከሆኑ የክሪኬት ቡድኖች ውስጥ መካከል ግንባር ቀደሙ ነው። ዛሬ የሻሩክ ካን የተጣራ ሀብት ከ750 ሚሊዮን ዶላር በላይ ሆኖ ተመዝግቧል። ይህም በዓለም ላይ ካሉ ሀብታም ተዋናያኖች እንደነ ቶም ክሩዝ እና ጄክ ቻን እናም ዘሮክን በተርታ አሰልፎ ቀዳሚነቱን ይዟል። የዱባይ ቱሪዝምና ዋና አምባሳደር ነው። የልደት ቀኑም ሲደርስ የዓለማችን ረጅሙ ሕንፃ ቡርጅ ከሊፋ ለእርሱ ክብር ሲባል በምስሉ ይደምቃል። ያ በአንድ ወቅት በሙምባይ ዳርቻ ላይ ቆሞ ይህችን ከተማ እቆጣጠራታለሁ ያለው ወጣት አሁን ዓለምን እየገዛ ነው። ሕይወት ሙሉ በሙሉ የተሟላች ትመስል ነበር። ሀብት፣ ዝና እና ውብ ቤተሰብ። ነገር ግን በታዋቂነት ማማ ላይ ስትቀመጥ ማዕበሉ ከየት አቅጣጫ እንደሚነሳ አታውቅም። በጥቅምት ወር 2021 ዓመተ ምህረት የንጉሱ ግዛት ብቻ ሳይሆን እንደ አባት ልቡ ሙሉ በሙሉ የሰበረ መላው ህንድን ያስደነገጠ አንድ ከባድ መዓት በቤተሰቡ ላይ ወረደ።
2021 ዓመተ ምህረት መላውን እንዲያስደነገጠ ዜና ተሰማ። የህንድ የህዝብ መቆጣጠሪያ ቢሮ ኤንሲቢ በሙምባይ ባህር ዳርቻ ላይ በነበረች አንድ የቅንጦት መርከብ ክሩዝ ሺፕ ላይ ድንገተኛ ፍተሻ ማድረጉንና በቁጥጥር ስር ከዋላቸው ወጣቶች መካከል የንጉሱ የሻሩክ ካን የበኩር ልጅ አሪያን ካን እንደሚገኝበት ኦፊሻሊ ይፋ አደረገ። በአንድ ጀንበር የሻሩክ ካን መኖሪያ ቤት በካሜራዎችና በጋዜጣዎች ተከበበ። የሻሩክ ካን ስም በሁሉም የዓለም ሚዲያዎች ላይ መነጋገሪያ ሆነ። ሚዲያው የፍርድ ቤት ውሳኔ ሳይጠብቅ አሪያንን ወንጀለኛ ያደረገው። ያልተረጋገጡ ወሬዎች፣ የሐሰት ትረካዎችና የጭካኔ ጅራፎች በካህን ቤተሰብ ላይ ያለ ርህራሄ ተሰነዘሩ። የሻሩክ ካን የዓመታት ስምና ዝና በአንድ ጀንበር የሚዋጥ ይመስል ነበር። ነገር ግን ከኮከብነቱ ጀርባ ሻሩክ ከምንም በላይ አባት ነበር። ልጁ ለ26 ቀናት ያህል በሙምባይ አስከፊው የአርተር ሮድ ወህኒ ቤት ውስጥ ሲታሰር የሻሩክና የቤተሰቡ የጋሪ ህይወት ወደ ሲኦልነት ተቀየረ። ሻሩክ ካን ሁሉንም የፊልም ቀረጻዎቹን ፓታንና ጃዋን ፊልሞቹን ጨምሮ በአንድ ያቆመ። ከጠበቃዎቹ ጋር ሌት ተቀን ይከራከር ነበር። ምግብ መብላትና መተኛት አቁሞ እንደነበር የቅርብ ጓደኞቹ በኋላ ላይ ተናግረዋል። ዓለምን በፊልም የሚገዛው ንጉሥ ልጁን ለመጠየቅ እንደ ማንኛውም ተራ ሰው በወህኒ ቤት ረጅም ሰልፍ ውስጥ ቆመ። በባርሊንግ መስኮት በኩል ልጁን ሲመለከት የንጉሱ ልብ በጥልቀት ተሰባበረ። ነገር ግን ሻሩክ ሚዲያ ላይ ወጥቶ ማንም ላይ አልጮኸም፣ ማንንም አልወነጀለም፣ የቁጣ መግለጫም አልሰጠም። እሱ የመረጠው የዝምታን ጥንካሬ ነበር። እውነቱ እስኪወጣ ድረስ በሕግ አግባብ ብቻ ተዋጋ። እናም እውነቱ በይፋ ወጣ። ከ7 ወራት ጥልቅ ምርመራ በኋላ በግንቦት 2022 ዓመተ ምህረት የህንድ የህዝብ መቆጣጠሪያ ልዩ ቡድን ኤስአይቲ አሪያን ካን ላይ የቀረበው ክስ ምንም አይነት የተረጋገጠ ማስረጃ የሌለው መሆኑን በይፋ አመነ። አሪያን ካን ከቀረበበት ወንጀል በነፃ ሙሉ በሙሉ ተሰናበተ። በኋላ ላይ የወጡ የውስጥ ምርመራዎች እንደሚያሳዩት ክሱ የተመሰረተው ሻሩክ ካንን ለማስፈራራትና ገንዘብ ለመበዝበዝ በነበሩ አንዳንድ ብልሹ ባለስልጣናት ሴራ ነበር። ፍትህ ዘገየች እንጂ አልቀረችም። የካን ቤተሰብ ከዚህ ማዕበል በኋላ ይበልጥ ጠንካራ ሆኖ መጣ። ሻሩክ ካን የደረሰበትን ጥቃት በጥላቻ አልመለሰም። ይልቁንም የደረሰበትን ጥልቅ የአባትነት ስቃይና ቁጭት ወደ ሌላ ጥልቅ የጥበብ ኃይል ቀየረው። ለ4 ዓመታት ከሲኒማ ርቆ የነበረው ንጉሥ በሕይወቱ የመጨረሻውንና እጅግ አስደናቂውን የመልሶ ማጥቃት ዘ ግሬተስት ካምባክ ዘመቻ ለመጀመር ተዘጋጀ። ለ4 ረጅም ዓመታት ሲኒማውን የንጉሡን እግር ናፍቆ ነበር። ተቾች የሻሩክ ካን ዘመን አብቅቷል፣ በዕድሜ አርጅቷል፣ ማዕበሉ ጠራርጎ ወስዶታል እያሉ በጋዜጦች ላይ ይጻፉ ነበር። ሻሩክ ግን ለተቾች በቃላት አልመለሰም። ምክንያቱም አንበሳ መመለሱን የሚያበስረው በጩኸት ሳይሆን በአደን ነው። ዓመቱ 2023 ሻሩክ ካን ወደ ሲኒማው ማያ ገጽ ተመለሰ። डॉन को पकड़ना मुश्किल नहीं। See you around. पठान जवान डंकी በመጀመሪያው ፓታን፣ በመቀጠል ጃዋን፣ በመጨረሻም ደንኪ። ይህ መመለስ ተራ አልነበረም። የህንድ ሲኒማ ታሪክ አይቶ የማያውቀውን
ታላቅ የመልሶ ማጥቃት ዘ ግሬተስት ከምባክ ኢን ዘ ሲኒማ ሂስትሪ በአንድ ዓመት ውስጥ ብቻ የሰራቸው ፊልሞች በጥቅሉ ከ300 ሚሊዮን ዶላር በላይ በማስገባት የቦሊውድን የዘመናት የገቢ ሪካርዶች ሙሉ በሙሉ አንድም ሳያስቀር በሪከርድ ሰባበራቸው። ዓለም ሁሉ አፉን ከፍቶ ቁሞ አጨበጨበ። ንጉሱ ዙፋኑን አስከብሮ ተቀመጠ። ከኒው ዲሊ ተራ ታዳጊ እስከ ዓለም ትልቁ የፊልም ኮከብ የሻሩክ ካን የህይወት ታሪክ አስደናቂ ፊልም ይመስላል። ነገር ግን ይህ ታሪክ እያንዳንዳችን የሚያስተምረው ትልቅ የህይወት ሚስጥር አለው። በአንድ ቀን ውስጥ የተገነባ ግዛት የለም። ሻሩክ ሁሉንም ነገር አጥቶ የዓለም ትልቁ የፊልም ንጉሥ የሆነው በእድል አልነበረም፣ በማይበገር ህልሙ በደሙና በፈሰሰው እውነተኛ እንባው እንጂ። ለዚህ ነው ከዓመታት በኋላም ቢሆን ተራራዎች ቢናዱም የፊልም ስልቶች ቢቀየሩ እሱ ግን ሁልጊዜም በቢሊዮኖች ልብ ውስጥ የንጉሥ ንጉሥ ኪንግ ካን ሆኖ የሚኖረው። ይሄ ማለዳ ፖድካስት ነው። በሌላ አስገራሚ ታሪክ እስክንገናኝ ቸርን ሰንብት።